ሶ ቪዲዮ ላይ እና ድምጽ ላይ ያው እንዳልኩ ሚዲያ ላይ ስለነበርኩኝ ካሜራዎች አሉኝ፣ አር6ዎች አሉኝ ካሜራ፣ ሳውንድ ሪከርደሮችም አሉኝ፣ እነ ዙም ኤስ6 አለኝ፣ ሌሎችም አሉኝ፣ እነ ቡም ማይክ ምናምን አሉኝ ለፊልም ምናምን የምንጠቀምባቸው የነበሩና ሶ በዛ ላይ ደግሞ ኤዲተር ነኝ፣ ራሴም ኤዲት አደርጋለሁ። ዳይሬክቲንግ ላይ ደግሞ ብዙ አመት ነው የሰራሁት በዛ ሙያና እዛ ላይ ትንሽ መስራት እችላለሁ መሰለኝ። ከዛ ውጪ ግን ይሄ ምንድነው አንዳንድ ሰዎች ምን አሉ መሰለ፣ ይሄ ቻናል በዛ አንዴ በዛ ስለተያዘ አሁን ለምትሰራው ስራ ብዙም ሪኮመንድ ላያደርገው ይችላል ዩቲዩብ። ሶ ይሄንን ሸጠህ ሌላ አዲስ ብጀምር ከዜሮ ብጀምር የሚል ሀሳብ ሰጡኝና ስቲል ጀምሬው ነበር። አሁን በቅርቡ የድሮ ቪዲዮዎችን ዝም ብዬ ለማነቃቃት ብዬ እየቆረጥኩ እየላኩ ነበር። ከዛ እሱንም አቁሜዋለሁ። ኦልሞስት 2 ሳምንት ሊሆነኝ ነው ቪዲዮ ከጫንኩኝና እዛ ላይ ግራ ስለገባኝ ከዛ ሁሌ ትመጣለህ አንተ ደግሞ ብዙ ነን በአጠቃላይ መቀለ ውስጥ ይሄ ከናንተ የኢትዮ ኮምፒውተር ብዙ ከዛ እየተነሳን ብዙ ልጆች አስታውሳለሁ አንድ ላይ የወጣና አሁን ላይም ስራ ላይ ያሉም አሉ። ገና አንዳንዶቹም ተመልሰው ያልመጡ አሉና ከድሮ ጀምሮ ነበር የምንከታተል የምትሰሯቸውን እንደ ቲም የምትሰሯቸው ስራዎችን እናይ ነበርና በዛ ተነሳስተን ነበር የከፈትነው። አሁንም እርግጠኛ ሆኜ ነው ወደ አንተ የመጣሁትና ጠዋትም ገብቼ ነበር። እዚህ ላይ ያንተ ሀሳብ ዝም ብዬ በዚሁ ፕሮፋይሉ እንዳለ ቀይሬ ስሙ ምናምንም ቀይሬ ፐርሰናል የራሴን ብቻ አድርጌ አሁን እንደ ኢንተርቴይንመንት ስለተለመደብኝ ለዛ ነው ትንሽ የፈራሁት እና ዝም ብዬ እንደ በራሴ ስም በቀጠል ይቻላል እንዳሸጠው አሁን በዚህ ኮንተንት ላይ ምንም ብትሰራ፣ ምክንያቱም እዚህ ጋር መዝናኛ የሚያየው ሰው እኮ ጤና ብትለቅም የተሻለ የጤና ቪዲዮ በተሻለ ሁኔታ አቀራረብ ከለቀቅለት እኮ ያያል፣ ሪያክሽን ከሆነ ያያል። ስለዚህ አሪፍ ነገር ብቻ አቅርብ። ስለዚህ ምንም ችግር የለውም። ፕሮፋይሉን ቀያይረ አንተ ቅድምም ብያለሁ፣ በተለይ በእናንተ ቋንቋ በጣም ከፍተኛ እጥረት አለ። ዩቲዩብ ላይ ብዙ እየተሰራ አይደለም። ስለዚህ አሪፍ የተሻለ ይዘህ ከመጣ ማንኛውንም ኮንተንት እዚኛው ቻናል ላይ መጀመር ትችላለህ። አማርኛ ሲሆን ግን ትንሽ ሊያዳግጥ ይችላል። አንደኛ ብዙ ተናጋሪ ነው ያለው፣ በጣም ብዙ ህዝብ ነው። ግን የእናንተ ኮንተንት ሲሆን ምንም ችግር የለውም። ኦኬ፣ አመሰግናለሁ። ሌላ ደግሞ ሁለተኛ ጥያቄ መጨረሻ ላይ ነው። ፌስቡክ እና ቲክቶክ ወደ 11000 ፎሎወር አለኝ። ፌስቡክ ላይም 10000 ፎሎወር አለኝ። ግን ይሄ የፌስቡኩ እንትን በዚህ ሀገር ውስጥ የከፈትኩት እንትን ነው። እሱን እንደ አዲስ ከመክፈት እንደ አዲስ ልክፈት ወይስ በዛው ልቀጥልበት? የፌስቡኩም የቲክቶኩም ሁለቱም እዚህ ነው የከፈትኳቸው በራሴ ስልክ። አድሚን ውጭ ሀገር አሰጠም። እዛ ላለ ሰው ነው ውጭ ሀገር ላለ ሰው ውጭ ሀገር ላለ ሰው አድሚን ሰጠና ከዛ ራሱ ቻናሉን ነው የሚቀይሩት ወደዛ አይደለም። እነሱ ናቸው ፔመንት ሜተድ፣ ታክስ ኢንፎርሜሽን ሁሉንም አፕላይ የሚያደርጉልን ከአንድ ወር በኋላ ማለት ነው። እነሱን አፕሎድ የሚያደርጉልን። ስለዚህ አድሚኑን እንትን ከሰጧቸው ያው ሊሰራ ይችላል ማለት ነው። ይሰራል። እሺ፣ አመሰግናለሁ ገቼ። በቃ በተረፈ ይሄ በየቀኑ የምትለቃቸው ቪዲዮዎች በጣም በደንብ ያነሳሳሉ ሰዎችን። ብዙ ሰዎችም ይጠይቁኛል። እኔም ሁሌ ይመጣል ቲክቶክ ላይ ስክሮል ሳደርግ መሰራቸው እዛ ስቱዲዮ ሆነ በስልክ እየቀረጽ የምትለቃቸው ነገሮች በጣም ብዙ ሰዎችን ያነሳሳሉ ብዬ አምናለሁና አሪፍ ስለሆነ በዚህ ላይ ቀጥልበት ለማለት እፈልጋለሁ። ለሰጠኝ ሀሳብ ስላዳመጥከኝ ለሰጠኝ እድልም ለሁሉም አመሰግናለሁ ገቼ። መልካም ምሽት። ሰላም ናችሁ? ደህና ስላገኘው በጣም ደስ ብሎኛል። እኔም በምስጋና ልጀምርና የረዳን ስላለ በጣም እናመሰግናለን። እኔ የነበረኝ ጥያቄ ሾርትስ አካባቢ ነው እየሰራው ያለሁትን
ኦኬ ሾርትስ ላይ በዘጠና ቀን አይደለ 10 ሚሊዮን የሚጠይቀን አክሲዮን ዛት ለምሳሌ ዘጠናኛው ቀን ላይ ደርሰን 9 ሚሊዮን ቢኖረንና ወደ 91ኛው ቀን ስናድ ያ የነበረን ቪው እንዳለ ዜሮ ነው የሚሆነው። ሌላ 90 ቀን ሰጥቶን ነው እንደ አዲስ የሚቆጥረው አይደለም። ከጀርባ ያለችው አንዷ ቀን ብቻ ናት ኤክስፓየርድ የምታደርገው። ኦኬ የነበረ ቀን ይቆጥርልናል ማለት ነው። ከኋላ ያሉት አንዳንድ ቀን ነው ኤክስፓየርድ እያደረገ የሚሄደው እንጂ እንዳለ አይደለም። ኦኬ እንደዛ ከሆነማ በጣም አሪፍ ተስፋ አለና ችግር የለውም። እሺ አመሰግናለሁ። እሺ ሰላም ነው ወንድሜ? ሰላም አለ ሁሉ ሰላም። ቲክቶክ አካውንት ማለት ነው ምንም ቫይራል እየወጣልኝ አይደለም፣ ቪዲዮዎች አፕሎድ ማድረጋቸው ማለት ነው። እና በዛ ምክንያት አዲስ አካውንት ለመግዛት ፈልጌ ግን የቴችና ለብሎግ የሚሆን አካውንት አጣሁ ታውቃለህ። እና እነዛን ነገሮች ደግሞ ስላጣሁ ኖርማል ራንደም አካውንት በቃ ማንኛውንም ብገዛ ያዋጣኛል ብለህ ታስባለህ? ወይም ደግሞ ከሱ ውጪ ደግሞ ሌላ ደግሞ ማለት ነው ዩቲዩብ አካውንት ከፍቼ ነበረ የማይንክራፍት ማለት ነው። እና የተለያዩ ውጪዎች ናቸው የሚያዩት፣ ግን እንደዚህ አውቶሜሽን ምናምን እንደዚህ አከፋፈቱ እንደሱ አይደለም የተከፈተው። ራንደም ሊከፍቼው ግን ኖርማል ቫይራል እየወጣ ነው። እንዴት ላድርግ? ኢንተርናሽናል ነው የምሰራው? አዎ ኢንተርናሽናል ማይንክራፍት የዩቲዩብ አካውንት አለኝ እዛ ላይ ማለት ነው። አፕሎድ እያደረኩ ቪዲዮዎቹን አሁን ላይ ወደ 90,000 ምናምን ቪው ደርሷል። አጠቃላይ ደግሞ ወደ 150 ምናምን ሰብስክራይበር አለኝ። ገና መጀመሪ ነው። ኦኬ እና አሁን ያ ይከፍለኛል ቀጥታ እንደዚህ የዩቲዩብ የዩቲዩብ ጨረሰሽ? የዩቲዩብ አካውንት የማይንክራፍት ነው ኖርማል። አሁን ለምሳሌ ማንኛውም ዩቲዩብ እንደሚከፈተው ዝም ብዬ ከፈትኩትና አፕሎድ ሳደርግ እንደ አገድል ሆኖ ቫይራል መውጣት ጀመረ። እኔም ደግሞ ቢያንስ 1-2 ሳምንት ፖስት ያደረኩበት ስመጣ ደግሞ እሱም 90,000 ቪው እና 150 ሰብስክራይበሮችን አምጥቶልኛል። እና ያን ነገር አሁን ብቀጥለው እንደ አውቶሜሽን ስላልተከፈተ የሆነ ችግር ይኖረው ይሆን ወይ? ከሱ ውጪ ደግሞ በሌላ ዘርፍ ደግሞ ቲክቶክ ላይ የራሴን ፕሮዳክቶች እየሸጥኩ እገኛለሁ። እና እነዛ ደግሞ የምሰራቸው ስራዎች ደግሞ ቫይራል ስላልወጡልኝ አካውንት ለመግዛት ፈልጌ የተለያየ አካውንት በራሴ በምፈልገው አይነት ስላጣሁ ሌላ አካውንት ብገዛ ቫይራል ይወጣልኛል እያልኩ ነው። አረ ቲክቶክ በጣም የተመታ ነው። እንትን አካውንት ስለገዛችሁ ቫይራል ምናምን አይወጣም። ስለዚህ አሪፍ ኮንተንት ይዛችሁ መቅረብ አለባችሁ። በተለይ ደግሞ ሰው ትዕግስት ስለሌለው እቺ 3ቷ ሰከንድ በጣም ወሳኝ ነች። በ3 ሰከንድ የሰውን አእምሮ መያዝ አለብን። ስለዚህ አዲስ አካውንት ስለገዛ ቫይራል ምናምን አይወጣም። አሪፍ ሁክ መጠቀም አለብኝ ማለት ነው ለዛ የሚሆን እንጂ እኔ አሁን የፖለቲካ አካውንት አግኝቼ ነበረ፣ ግን ታውቁት ማለት ላይ የተለያዩም ደግሞ ሌሎች ነገሮች ያወርዱታል ብዬ ስላሰብኩ ማለት ነው። ጋይስ ጠፋለ። አዎ ጠፋብኝ። ኔትወርክ እያስቸገረኝ ነው። ኔትወርክ ከባድ ነው። ያለንበት ፎቅ ትንሽ ያስቸግራል። እሺ የዩቲዩብንስ ነገር የቲክቶክን የዩቲዩብ ምን ነበር የጠየቀኝ? የዩቲዩቡ ማይንክራፍት የሚባል ጌም ታውቃለህ? ሚስተር ቢስት ምናምን እንደዚህ ብዙ ጊዜ የተለያዩ ሰዎች የሚጫወቱት ማለት ነው። እዛ ላይ ሰርቫይቭ ማድረግ ነው ጌሙ ላይ ማለት ነው። እና እኔ ደግሞ እነዛን እየቀረጽኩ ዝም ብሎ ኖርማል የዩቲዩብ አካውንት ዝም ብዬ ከፍቼ አፕሎድ እያደረኩ ነበርና ቫይራል መውጣት ጀምሯል። 90,000 ቪው እና 150 ሰብስክራይበሮችን አስገኝቶኛል በሰሞን ብቻ ማለት ነው። እና ያ ነገር ስላለ ኖርማል ዝም ብዬ ቂምቶ ወይን በቃ ቀጥልበት
ዝም ብዬ ብቀጥልበት ኖርማል እንደ አውቶሜሽን ሳይሆን አሁን ለምሳሌ አንዳንድ ነገሮች ሳይሟሉለት ሊቀሩ ይችላሉ። ግን አሁን ችግር የለውም ምንም አውቶሜሽን የተለየ አከፋፈት ምናምን የለውም ዩቲዩብ። ስለዚህ ዝም ብለህ ጀምርበት። ሁለተኛ እየሰራህበት ያለው ኒች በደንብ ገንዘብ ላይ ያስገኝ የሚችል ኒች ነው። ግን እንደወረደ አትፖስት እሺ። ኤዲት በጣም ኤዲት ማድረግ አለብህ። እና ስትሪምስ ባረግ ኖርማል ከላይ ማለት ነው። እሺ ከሱ ውጪ ደግሞ አሁን 16 ዓመት ተማሪ ነኝ እና በ16 በራሴም አንዳንድ ጊዜ እጫወታለሁ፣ አንዳንድ ጊዜ ደግሞ የሌሎችም ኤአይም ደግሞ አንዳንዴ ሞካክራለሁ። ኦኬ እና አሁን እናንተ ለአንድ 16 ዓመት ተማሪ ምን አይነት ነገር ልመክረው ትችላለህ? አሁን እየሄድክበት ያለው መንገድ በጣም አሪፍ ነው። ስለዚህ የስልክ ኤዲቲንግ በደንብ ማየት አለበት። በተለይ ካፕከት ላይ እነኛ አሁን የማይንክራፍት አሁን ዝም ብሎ ጸዴ ብር ነው የምትሰራበት። ስለዚህ ኤዲቲንግ በደንብ መለማመድ አለብን። ቪዲዮ ደግሞ የግድ በየቀኑ መልቀቅ የለብም። ስለዚህ አንድ ኳሊቲ ቪዲዮ በሳምንት 3-4 ጥርት ያለ በደንብ ኤዲት የተደረገ እሱን የምትሰራ ከሆነ ጸዴ ነው። እሺ ከሱ ውጭ ደግሞ የራሴን ኤጀንሲ ኢትዮ ተፍ ተፍ ኦንላይን ወርክ ብዬ የሰራው ቴሌግራም ላይ 1000 ሰብስክራይበሮች ከ1000 በላይ ሰብስክራይበሮችን አግኝቻለሁ እና እነዛንስ ደግሞ ለማሳደግ እና የተለያዩ ነገሮችን ሰፋ አድርጎ ለመስራት ምን አይነት ነገሮችን ልጠቀም? ፕሮዳክት እንዲሸጥ ወይም ደግሞ ለምሳሌ የማስተዋወቀው ነገር ሊሆን ይችላል፣ ወይም ደግሞ ለተለያዩ ሰዎች የሆነ ነገር ሰርተው የሚያገኙበት ሲምፕል ታስክ ኦንላይን ወርኮች ሊኖሩ ይችላሉ አይደለ? አውጣ ያለኝ ያ ነገር ነው። እድሜ ስንት ነኝ ያልከው? 16 16 ግን 16 ከሆነ እኔ ፊዚካል ፕሮዳክት